ዘመቻው ለምን በዲያስፖራ የሚገኙ አክራሪ ፖለቲከኞች የፖለቲካ ተጠሪዎች ያለፈው መንግስት ቅሪቶች የቅርብ ጊዜ የተቀናጀ ዘመቻ የተከታተለ ኢላማቸው ያደረጉት የትግራይን ህዝብ ነው። ለነዚህ ወገኖች ከትግራይ ህዝብ በላይ ጠላት የላቸው። በዚህ ረገድ ይህ አቋማቸው ከሻቢያ ጋር ያመሳስላቸዋል። አንድን ህዝብ እንደ ህዝብ የሚኮንን የጥላቻ ዘመቻ የሚያካሂድ ነገ እድሉና አቅሙ ቢኖረው እና ቢሳካለት ምን ሊያደርግ እንደሚችል ለመገመት ሊቃውንት መሆን አያስፈልግም። ኮከብ መቁጠርም አይገባም። ይሁን እንጂ ፍርሃት ፈሪን ይፈልጋል። እዚህ ላይ መነሳት ያለበት ዋናው ነጥብ በትግራይ ህዝብ ላይ የተቀናጀ የሚመስል ዘመቻ ለምን ማካሄድ ተፈለገ የሚለው። በኢትዮጵያ ውስጥ ተንሰራፍተው የነበሩ ጭቆናዎችን ለማስወገድ የትግራይ ህዝብ እንደሌሎቹ የኢትዮጵያ ህዝቦች ሁሉ ታላቅ ተጋድሎ አድርጓል። እንደ ባሌው እና የጎጃም አርሶ አደሮች ሁሉ በትግራይም በቀዳማይ ወያኔ አማካይነት የርስተ ጉልት ስርዓትን ለማስወገድ ብርቱ ትግል ቢያደርግም መሪ ድርጅት ባለመኖሩና ትግሉም የተቀናጀ ስላልነበረ የሚጠበቀው ውጤት አልተገኘም። በዚህ ወቅት አጼው ከእንግሊዝ መንግስት በተደረገላቸው የጦር አውሮፕላን እርዳታ አያሌ ንጹሃን ዜጎች ስለመብታቸው ጥያቄ በማቅረባቸው በጅምላ ተደብድበው ተገድለዋል። ቀሪውን ለታሪክ ተመራማሪዎች ነው። አድማጮቻችን በ1960ዎቹ የኢትዮጵያ የተማሪዎች ንቅናቄ ወቅት እንደ ሌሎች ኢትዮጵያውያን ወገኖቹ ሁሉ የትግራይ ወጣቶች አይተኬ ህይወታቸውን ለሀገራቸው ገብረዋል። በዚያ ኩሪ ተግባራቸው ይኮራሉ፣ እኛም እንኮራለን። አድማጮቻችን በህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት መሪነት እነዚህ ወጣቶች የታቀፉት ወደ ደደቢት በረሃ በመግባት ለ17 ዓመታት መራራ ትግል በማድረግ በትግራይ ህዝብ ላይ ብሎም በኢትዮጵያ ህዝቦች ላይ ተጣብቆ የነበረውን ወታደራዊ አገዛዝ አሽቀንጥረው በመጣል ሰላም፣ ዲሞክራሲና ልማት የሰፈነባት ኢትዮጵያ እንድትመሰረት የማዕዘን ድንጋይ ጥለዋል። ህወሓትና የትግራይ ህዝብ ይህ እውን እንዲሆን ከአማራ፣ ኦሮሞ፣ ጋምቤላና ቤንሻንጉልና ሌሎች ከኢትዮጵያ ህዝቦች ጋር ከአንድ ጅረት ጠጥተው በአንድ ማዕድ በልተው በአንድ መደብ አርፈው አንድ ላይ ህይወታቸውን ለኢትዮጵያ ገብረዋል። የትግራይ ህዝብ ለዚህ ትግል ከ65,000 በላይ ጀግኖች ልጆቹን ሰማዕት በመሆናቸው ይኮራል። በተለይም አሁን ኢትዮጵያ ውስጥ አዎንታዊ ለውጦች እንዲመዘገቡ የራሱን ሚና በመጫወቱ የትግራይ ህዝብ የሰማዕታቱ አጥንት ፍሬ አልባ አልሆነም ብሎ ያምናል። የትግራይ ህዝብ በመሪ ድርጅቱ ህወሓት ለሁለት አስርት ዓመታት ያህል ያደረገው እልህ አስጨራሽ ትግል አልጋ በአልጋ አልነበረም። ደርግ በአውደ ውጊያ መራራ የሽንፈት ጽዋ ሲጎናጭ በትግራይ ህዝብ ላይ የቦምብ ውርጅብኝ አድርሷል። አሁንም ጧሪ ልጆቻቸው ተገድለው ቤታቸው የተዘጋ አዛውንቶች በርካቶች ናቸው። በዚህ ግን ህዝቡ አልተፈታም፣ ጀግና ነውና አሳውን ለማጥፋት ባህሩን ማድረቅ የሚል ፖሊሲ በማውጣት የሚቻለውን ያህል የህዝቡን ትግል ለማምከን ህዝቡን እንደ ህዝብ ለማጥፋት ተንቀሳቅሷል። ይህ ግን የደርግን ሞት አላስቀረም። በመጨረሻም የትግራይ ህዝብ እንደሌሎቹ የኢትዮጵያ ህዝቦች ቀን ወጥቶለት ዛሬ ፎይ ብሏል። ሌላውን ትተን ለአመታት ባደረገው ትግልም ያገኘው ዋናው ድል ይሄው ነው። ባህሉን፣ ቋንቋውን አስከብረዋል። በልጆቹም ይዳኛል። ብሔራዊ ጭቆና አይገጥመውም። ድህረ ደርግ እንደሌሎች ወንድም እህቶቹ ሁሉ የሰላምና ዲሞክራሲው ትርፏት ተቃዳሽ ሆኖ ሀገሩ ስትለወጥ የሱም ህይወት እንደሚለወጥ ተስፋውን ሰንቆ አሁንም ሲታትር ውሎ ያድራል። ይሁን እንጂ አሁን አዲስ ዘመቻ ተከፍቶበታል። የሻቢያ የጥላቻ ዘመቻ ነውና ይቅር በኢትዮጵያ ስም የሚምሉና የሚገዝቱ አክራሪ የፖለቲካ ፓርቲዎችና አክቲቪስት ነን ባዮች አዲስ የጥላቻ ዘመቻ የጀመሩበት በዚህ የትግራይ ህዝብ ላይ ነው። ትናንት የወጉትን የደርግ ወታደሮች ውሃ አጠጥቶ ቁስላቸውን አክሞ ለቤታቸው ያበቃው የትግራይ ህዝብም የዘመናችንን የጥላቻ ዳንኪረኞችንም በሆደ ሰፊነት ይታዘባቸዋል። በርከቱ እነዚህ ካለፈው ጥፋታቸው የማይማሩ ወገኖችን
እንደ ከዚህ ቀደሙ ሁሉ በጽናት አሁንም ይታገላቸዋል። በደርግ ስርዓትም ሆነ በዘመኑ አክራሪ የዲያስፖራ ፖለቲከኞች ያለው ጸረ ትግራይ ህዝብ ዘመቻ በርካታ ተመሳሳይ ገጽታዎች አሏቸው። ቀደም ሲል ለመግለጽ እንደተሞከረው የትግራይን ህዝብ ከሌሎች የኢትዮጵያ ብሔር ብሔረሰቦችና ህዝቦች በመነጠል ማጥቃት ይፈለጋል፣ ግን አይሳካም። ዓላማውም ያኔ የትጥቅ ትግሉን አሁን ደግሞ የተጀመረውን የልማትና ዲሞክራሲ ግንባታ ርብርቦች ማምከንና ማጨናገፍ ነው። ይህ ግን በፊትም አልተሳካም፣ ወደፊትም አይሳካም። አድማጮቻችን፣ አንድ ወዳጄ በቅርቡ ጽንፈኛ የዳያስፖራ ፖለቲከኞች አሁን የጀመሩትን ፋሽስታዊ ዘመቻ የደርግ ገቢር ሁለት ቲያትር በማለት ገልጾታል። እኔ ከነዚህ ወገኖች ጋር ያበሩ በጣም ጥቂት የትግራይ ተወላጆች ድረገጾችና ፖለቲከኞች ከደርግ የመጨረሻ ሰዓት ጋር የነበሩ መንታ ፖለቲከኞች አቶ አብርሃም ያየህና ገብረ መድህን አርያን ያስታውሱኛል። ከነሱ እንዴት ሰው አይባርም? የትግራይን ህዝብ የሌለውን ስም በመስጠት ያልሆነውን ነው በማለት የሚካሄድበትን ዘመቻ ይበቃል ለማለት የትግራይ ተወላጅ መሆን የግድ አይገባም። ሁሉም የኢትዮጵያ ህዝቦች አጥብቀው ሊኮንኑት ይገባል። የትግራይ ህዝብ የትግል መንፈስ እንደ ጉም በፀሐይ አይበንም። በዋት ድርጅቱ ወያኔ ደግሞ አብዮቴ ነው። ዛሬ ደርግና ሻቢያ ግንባር ፈጥረዋል። ለደርግ ቅሪቶችም ሆነ ለሻቢያ ትግራይ የጋራ ጠላት ነው። የተመቻቸ ጋብቻ ወይም ፈረንጆች እንደሚሉት ሜሬጅ ኦፍ ኮንቬኒየንስ የሚሉት አይነት መሆኑ ህወሓት አባል የሆነበት ኢህአዴግ እስካልጠፋ ድረስ ፀሐይ በምስራቅ አትወጣም አይነት አቋም አላቸው። ዘመቻውም በዚህ መልኩ የተቃኘ ነው። ያልገባቸው ነገር ግን የትግራይ ህዝብ የተዋደቀለት ትግል ወደዱም ጠሉም የሁሉም የኢትዮጵያ ህዝቦች ሆኖ የታሪክን ጎማ ወደ ኋላ ለመመለስ አይችሉም። ያለፈው ስርዓት በኢትዮጵያ ላይ መለስ ለአንዴና ለመጨረሻ ጊዜ ሄዷል። ጄኖሳይዶች የተባለው ድርጅት ፕሬዝዳንት ግሪጎሪ ኤች ስታንቶን የዘር ማጥፋት 8 ደረጃዎች እንዳሉት ይናገራሉ። የመጀመሪያው አንድን ህዝብ እነሱ እኛ ብለው ወይንም በእንግሊዘኛው አባባል ክላሲፊኬሽን ዋነኛው እንደሆነ ይናገራል። ጀርመንና አይሁድ፣ ሁቱና ቱትሲ እንደማለት አሁን እየተደረገ ያለው ይህ ነው። በዳያስፖራው ኤክስትሪሚስት ጽንፈኛ ፖለቲከኞች አድማጮቻችን፣ ሁለተኛው ስም መስጠት ሲምፖላይዜሽን ነው። አንድ ብሔር እንደ አይሁድና ጂፕሲዎች ማለት ታርጋ ሰጥቶት የጥፋት ዘመቻ ማካሄድ ነው። አክራሪው የዳያስፖራ ፖለቲከኞች እነዚህን ጨምሮ በትግራይ ህዝብ ላይ መጠነ ሰፊ ዘመቻ ቢያካሂዱ የቀበጹ ተስፋ ድርጊት ነው። የኢትዮጵያ ህዝቦች አዲስ ታሪክ እየጻፉ ናቸው። እነዚህ ሰዎች ደግሞ ካለፈው ታሪክ ጋር አንድ ላይ ያልፋሉ።